በዞናችን ውስጥ በተለይም ከ11 ተከትሎ የተፈጠሩ የጸጥታ ችግሮች አሁን ባለው ሁኔታ ከሐዋሳ እስከ ጭሪ ድረስ ሰላማዊ እንቅስቃሴ መኖሩንና በህብረተሰቡ ዘንድም ደግሞ ከኛ ጋር ከጎናችን ሆነው እንዲሰሩ በተደረገው ከፍተኛ ህዝባዊ ውይይቶች አበረታች ውጤቶች መጥቷል። በዚህም በዞናችን በሁሉም ወረዳ ከተማ አስተዳደሮች ሐዋሳ ከተማንም ጨምሮ አሁን ያለው የሰላም ሁኔታ እጅግ በጣም ጥሩ ነው። ምናልባት ይህ ሰላም ጸጥታ መዋቅሩ ብቻ ሰርቶ ያመጣው ሳይሆን ህዝቡ ራሱ ሰላም ወዳድ ህዝብ ከመሆኑ ጋር ተያይዞ ከኛ ጎን ቆሞ እያንዳንዱ ጉዳይ ላይ ከኛ ጋር በቅርበት እየሰራ ስለሆነ ሰላማችን እጅግ በጣም ከበፊቱ የተሻለ እንደሆነና አሁን ሰላም የሌለ አስመስሎ በሲዳማ ዞን ውስጥም ሆነ በሐዋሳ ከተማም ሌሎች የጸጥታ ችግሮች እንዳሉ ተደርጎ የሚወራው ወሬ ከእውነት የራቁ መሆናቸውን ለማሳሰብ ወዳለው። ከዚህም በተጨማሪ የተለያዩ የውሸት ፌስቡክ ገጾች በመክፈት አጠቃላይ የሲዳማን ትግልም አስመልክቶ በሌሎች ጉዳይም ሌሎች እዚህ አካባቢ ያለውን የጸጥታ ሁኔታ እንዳይረጋጋ ለማድረግ የሚሰሩ ኃይሎች በውሸት ፌስቡክ በሚቀሰቅሱት ቅስቀሳ ህዝባችን ሳይረበሽ ባለበት ቦታ ሆኖ ተረጋግቶ ለህዳር 3 ለሪፈረንደሙ ቀን ዝግጅት እንዳደርገ ለማሳሰብ ወዳለው። ከዛ ውጪ እኛ በእኛ በኩል ሪፈረንደሙንም ለማስፈጸም አጠቃላይ ሐዋሳ ከተማ ጸጥታና ሲዳማ ዞን ጸጥታ መምሪያ በጋራ የሆነ እቅድ አውጥተን አጠቃላይ ከክልሉ ጸጥታ መዋቅር ጋርም ከፌደራል ፖሊስም ከልዩ ኃይልም ከመከላከያ ሰራዊትም በጋራ እየሰራን ስለሆነ አንዳች ነገር እንዳይከሰት ደግሞ በዚህ በተቀናጀ አኳን እየሰራን ነው ማለት ነው። ከዚህ ውጪ እንደ ዞናችን በሁሉም ወረዳ በተለይም በከፍተኛ ሁኔታ ቀውስ በተከሰተባቸው አለታ ወንዶን፣ ሁላ፣ ይርጋለምና ሸበዲኖ አካባቢ የተከሰቱ የጸጥታ ችግሮች ሙሉ በሙሉ ተቆጣጥረን አሁን ባለው ሁኔታ ሁሉም የፈረሱ የመንግስት ተቋማትንም ወደ ነበሩበት መልሰን የግለሰብ ቤቶችንም ሆኑ አሁን አገልግሎት መስጠት መጀመራቸውንና እዛ አካባቢ የጸጥታ ችግር እንደነበረ ተደርጎ የሚወራው ወሬ ቅድም እንደገለጽኩት ምንም ከእውነት የራቀና አሁን ባለው ሁኔታ ፍጹም ሰላማዊ ነው ብሎ መውሰድ በሚቻል ሁኔታ የተረጋጋ አካባቢ ወደ መሆን የመጣበት ሁኔታ ያለ ለመግለጽ ነው። ከዚህ ጋር ጎን ለጎን አፍራሽ ተልዕኮ ይዞ የሚንቀሳቀስ ማንኛውም ቡድንም ሆነ ግለሰብ በህግ አግባብ ለማስጠየቅ የጸጥታ መዋቅራችንን ከወትሮ በተሻለ መልኩ በመረጃ በአቅም በብቃት ገንብተናል ማለት ነው። ከዚህ ጋር ተያይዞ ከዚህ ቀደም ሲልም ከተፈጠረው ችግር መነሻ በርካታ ስራዎች ተሰርቷል በጸጥታ መዋቅሩ ውስጥ። ከዚህ ጋር ተያይዞ አጠቃላይ የዞናችን የጸጥታ አመራሮች ከፖሊስ አመራርም ጀምሮ እርምጃ ተወስዶባቸዋል ማለት ነው። ይህ እርምጃ በዞን መምሪያ ደረጃ ላይ ብቻ ሳይሆን ወረዳዎች ላይም ተጠናክሮ የቀጠለ መሆኑንና በዚህም ከዚህ በፊት በተከሰቱ ግጭቶችና ሁከት መነሻ ተሳትፎ የነበራቸው የፖሊስ አባላትም ሆነ የሚሊሻ አባላትም በህግ ቁጥጥር ስር ያሉ መሆናቸውና ሌሎችም በተጨማሪ በቡድንም ሆነ በግልም የዝርፊያና የህገ መንግስታዊ ስርዓትን ወደ አልሆነ አቅጣጫ ለመምራት ሙከራ ያደረጉ ግለሰቦች ሁሉ እንደወትሮ አሁንም እንደ በፊቱ አይነት ነገሮች እንዳይከሰቱ ጠንካራ አቋም ይዞ መንግስት እየሰራ ያለ መሆኑን ለመግለጽ ነው።
የዞናችን ሰላም ሁኔታ ቅድም እንደገለጽኩት ሆኖ ይሄ ዘላቂ እንዲሆን እኛ ከህብረተሰቡ ጋር በቅርበት እየሰራን ያለነው ህዝቡ ደግሞ ሰላም በማጣቱ ምን ያክል እንደተጎዳ ለይቶ አውቋል። በተለያዩ መድረኮች ላይ ባደረግንባቸው ውይይቶች ማለት ነው። ከዚህ ጋር ተያይዞ የሲዳማ ብሔር ክልል ሆኖ የመደራጀት ጥያቄ አሁን ባለው ሁኔታ መንግስት በህግና በህግ አግባብ ለመፈጸም ቁርጠኛ አቋም ይዞ እየሰራ ስለሆነ በተለይም ህዳር 3 ላይ የሪፈረንደም ስርዓቱ የሚካሄድበት በመሆኑ ህዝቡ ይህንን በግልጽ አውቆ በነቅስ ከጫፍ እስከ ጫፍ ይሄው ሰላማዊ ሂደቱን ተከትሎ የሚደረግ እንቅስቃሴ እንዳይደናቀፍ ሁሉም ግንዛቤ አግኝቶ ከመንግስት ጎን ቆሞ ከኛ ጋር እየሰራ ያለ በመሆኑ በህብረተሰቡ ዘንድ አሁን ባለው ሁኔታ መግባባት ላይ ደርሰናል። ምክንያቱም ለረጅም ዓመት ሲጠይቅ የኖረው ህገ መንግስታዊ መብት ይከበርልኝ የሚል ጥያቄ አሁን ባለንበት ሁኔታ በመንግስት ዘንድ ተቀባይነት አግኝቶ ምላሽ እያገኘ ያለበት ሁኔታን ሲያይ ህዝቡ ከመንግስት ጋር ተስማምቶ መንግስት ባስቀመጣቸው ስኬጁሎች መሰረት ሂደቶቹን በህጋዊ መንገድ ተከታትሎ እያከናወነ ያለበት ሁኔታ ነው ያለውና ይሄ ደግሞ ሰላሙን ከማስጠበቅ አንፃር በየወረዳው ሰፋፊ የህዝብ መድረክ ውይይቶች ተካሂዷል። ሁሉም ወረዳ በነቅስ በዚህ ጉዳይ ላይ ኃላፊነት ወስዶ የብሔሩ ተወላጆች ከፌደራል ጀምሮ ክልል ላይ ያሉ ሁሉም ዞን ማዕከል ላይ ያለም ከፍተኛ አመራር እስከታች ወርዶ እየሰራ ያለ ስለሆነ ከዚህ አንፃር ምንም አይነት ብዥታ የሚፈጥር ጉዳይ የለም። በሰላሙ ላይም የማይደራደር ማህበረሰብ የተፈጠረ ስለሆነ ያለው ሰላም ዘላቂ አድርጎ ለማስቀጠል ደግሞ መንግስትም የህግ በላይነትም እያስከበረ ጎን ለጎን ከህዝብ ውይይት ጋር አብረን በጋራ እንሰራለን ማለት ነው። ሌላው ከውሸት ፌስቡክ ጋር አንፃር የተነሳው መንግስት በትክክል እየሰራ ያለውን ስራ በውሉ ካለመገንዘብ ህዝብ ውስጥ ብዥታ ፈጥሮ ወደ ሁከትና ወደ ብጥብጥ ለመምራት የሚፈልግ ጸረ ሰላም ኃይሎች አሉ። እነዚህ ኃይሎችን ህዝብ መጠንቀቅ አለበት። ትክክለኛ መረጃ ከመንግስት ነው የሚገኘው። መንግስት እየሰራ ያለው አሁን ባለበት ሁኔታ የሲዳማ ክልል ሆኖ የመደራጀት ጥያቄ በአግባቡ መልሷል። የሪፈረንደሙ ቀንም ተወስኗል። ለዚህ የሚያስፈልጉ ግብአቶች ለብሔራዊ ምርጫ ቦርድም በአግባቡ ደርሷል። ይህንን ተከትሎ በተቀመጠለት ጊዜ ሰሌዳ መሰረት ነገሮቹ ቅደም ተከተላቸውን ጠብቆ እየሄዱ ያለ በመሆኑ ሁሉም ማህበረሰብ በሲዳማ ውስጥ የሚኖሩ ሌሎች ብሔር ብሔረሰቦችም በሰላሙ ጉዳይ ላይ ሳይደራደሩ በጋራ ተቀራርቦ አንድነታቸውን ጠብቆ የሲዳማ ክልል ሆኖ የመደራጀት ጥያቄም ደግሞ ለሌላ ስጋት በማይሆን መልኩ መንግስትም እየሰራ ስለሆነ ሁሉም እንደተለመደው በጋራ ተቻችሎ ሌሎች ከሚያደርጉት አፍራሽ ተልእኮች ሁሉም በየሰፈሩ ባለበት ቦታ ሁሉ እንዲጠነቀቅ መልእክተን ለማስተላለፍ ፈልጋለሁ ማለት ነው። 11ን ተከትሎ የህግ በላይነቱን ለማስከበር በተወሰደው እርምጃ እስካሁን ከተጀመረ ቀን አንስቶ 1471 ተጠርጣሪዎች በህግ ስር ቁጥጥር ስር ውለዋል። ከነዚህ ውስጥ እንደየ ተሳትፏቸው እየተጣራ አሁን ባለው ሁኔታ 227 ተጠርጣሪዎች ናቸው በተለያዩ ማረሚያ ውስጥ የሚገኙት ማለት ነው። ከዚህ ውስጥም ደግሞ ወንጀሉ እየተጣራ እንደ ወንጀሉ ክብደትና ስፋት ልክ ፍርድ የሚያገኝ የፍርድ ውሳኔ ያገኛል። ሌላው አሁንም ተጣርቶ የሚለቀቅ ይኖራል የሚል እምነት ነው ያለኝ። ከዛ ውጪ አሁንም ቢሆን ከቀድሞ ከተከሰተው ችግሮች ተምሮ ከመመለስ ይልቅ አሁንም አፍራሽ ተልእኮ ለማድረግ የሚሞክር ኃይል ከመቼውም በላይ መንግስት ጠንካራ እርምጃ የሚወስድ መሆኑን አውቆ ከወንጀል ድርጊት ጥንቃቄ መውሰድ ያስፈልጋል ማለት ነው። ስለዚህ አሁን ባለንበት ተጨባጭ ሁኔታ ከወንጀለኞች ጋር የሚደራደር መንግስት የለም የሚል ነገር ነው ያለኝ።
ዳግም ይሄ ጉዳይ እንዳይከሰት ምን እየተሰራ ነው በመንግስት በኩል? ከወትሮ በተሻለ አንደኛ በመረጃ ላይ የተመሰረተ ክትትል ስርዓት አለ። ሁለተኛ ቅንጅታዊ አሰራር ሄራርኩን ጠብቆ ከፌደራል እስከ ወረዳ ድረስ ባለው ኔትወርክ የወንጀል ድርጊቶች በመለየት የሚንቀሳቀሱ ኃይሎችን በመለየት መንግስት ዳግም ይሄ ጉዳይ እንዳይከሰት ከህብረተሰቡ ጋርም ደግሞ በቅርበት እየሰራ ያለ ስለሆነ ዳግም እንደዚህ አይነት ነገሮች ይከሰታሉ ብለን አንጠብቅም። የሚከሰትም ቢሆን ደግሞ የመንግስት ዝግጅት ጠንካራ ነው ብለን መውሰድ እንችላለን አሁን ባለው። ምክንያቱም የውስጣችንን ችግር በደንብ አጥርተናል። ስለዚህ ህግ ባለበት ሀገር ላይ ህግን አክብሮ መንቀሳቀስ ይቻላል እንጂ ስርዓት አልበኝነት እንዲኖር መንግስት አይፈቅድም። ስለዚህ ማንኛውም ግለሰብ በህግ ውስጥ ሆኖ ህጋዊ መብቶቹን የመጠየቅ መብት አለው። ህግ አግባብን ተከትሎ ሁሉንም ዲሞክራሲያዊ ስርዓቱን ፕራክቲስ ማድረግ ይችላል። ከዛ ውጪ የሚደረግ ድርጊቶች በሙሉ በህግ አግባብ የሚፈቱ ይሆናሉ ማለት ነው። ሌላው አሁን የተለያዩ ወረዳዎች ላይ አመራሮችም እየታሰሩ ናቸው። የፖሊስ አመራሮችንም መንግስት እያሰረ ነው ያለው ተብሎ የተነሳው በወንጀል የተጠረጠረ ማንኛውም ግለሰብ ይታሰራል። የታሰረና የተጠረጠረ ሰው በሙሉ ወንጀለኛ ነው ማለት ግን አይደለም። ከተጠረጠረ ማንኛውም ሰው ሊታሰር ይችላል። ከሪፈረንደሙና ከሌሎች ስጋት ጋር ተያይዞ ሳይሆን እየታሰረ ያለው ከላይ ከማዕከላዊ መንግስታችን በተቀመጠው አቅጣጫ ማንኛውም የሚታሰር ሰው መረጃ ላይ መሰረት ተደርጎ ነው እየታሰረ ያለው። መረጃ በተገኘ ቁጥር ማንም ሰው ይታሰራል ማለት ነው። ስለዚህ በሚታሰሩ ግለሰቦችም ደግሞ ማንኛውም ሰው መረበሽም የለበትም። ወንጀል የሚሰራ ነገም ይታሰራል፣ ዛሬም ይታሰራል። ስለዚህ ህብረተሰባችን ወንጀል ላለመስራት ጥንቃቄ መውሰድ ነው። ወንጀለኞችን ደግሞ አጋልጦ ለህግ ማቅረብ ነው። የህግና የህግ በላይነት አክብሮ መንቀሳቀስ ነው። ስለዚህ መንግስት ደግሞ ይህንን ከወትሮም በተሻለ ጠንካራ አቋም ይዞ እየሰራ ያለ መሆኑን በመረዳት የታሰሩ ግለሰቦችም ደግሞ በህግና በህግ አግባብ ወንጀል የፈጸመ በተጣራው ማስረጃ መሰረት ለፍርድ ቀርቦ ውሳኔ ያገኛል። በተለያዩ በትናንሽ ምክንያቶች የተያዘ ተጣርቶ ይለቀቃል። እነገለ ታሰሩ ተብሎ የሚደረገው ዘመቻ ግን ትክክል አይደለም። ማንም ሰው ህግ ባለበት ሀገር ላይ ከተጠረጠረ ይታሰራል። የሚታሰርም ይኖራል፣ ከታሰረም የሚፈታም ይኖራል። ይሄ ደግሞ የህዝብ አጀንዳም ደግሞ ሊሆን አይገባም። ወንጀል የሰራው ግለሰብ በግለሰብ ደረጃ ነው የሚጠየቀው። የብሔር ወይም የህዝብ አጀንዳ መሆን የለበትምና ሁሉም የዞናችን ማህበረሰብ ከዛ አንፃር የሚወሩ ወሬዎች መንግስት ሲዳማ ክልል ስለጠየቀ ሲዳማን እያሰረ ነው ብሎ የሚነዛው ወሬ ከእውነት የራቀ መሆኑን አውቆ በተሳተፈው ልክ እየተጠየቀ ነው። ሁኔታው ተጣርቶ ደግሞ የሚለቀቅ ይኖራል። ይሄ ደግሞ የግለሰብ ጉዳይ ነው እንጂ የብሔር ጉዳይ ስላልሆነ ሁሉም ከሲዳማ ሪፈረንደም ጋር ማገናኘት የለበትም፣ ከሌላ ጉዳይም ጋር ማገናኘት የለበትም። መንግስት ምን ጊዜም ወንጀል በሚፈጽሙ ግለሰቦች ላይ የህግና የህግ በላይነት አስከብሮ ለመቀጠል የሚያደርገውን እንቅስቃሴ መቼም የማያቆም በመሆኑ ከህገወጥ ድርጊቶች ሁሉም ሰው ተቆጥቦ መንቀሳቀስ አለበት የሚል መልእክት አለ። ሲዘርፍ ሲገድል ከተገኘ እጅ ከፍንጅ ስለሆነ ታስሮ ይጠይቃል። ነገር ግን ድርጊቱ ከተፈጸመ በኋላ ከተጠረጠረ መረጃ ተሰብስቦ ነው የሚታሰረው ሰው። ሲታሰርም ደግሞ በህግ አግባብ ህግን ተከትሎ ነው እየታሰረ ያለው። ህጋዊ የሆነ ፍርድ ቤት ላይ ለምን እንደሚታሰር ለምን እንደተጠረጠረ ፍርድ ቤት ላይ ያሉ መረጃዎች ቀርቦ
ህጋዊ የሆነ የፍርድ ቤት የመያዣ ትዕዛዝ ወጥቶ ነው ሰው እየተያዘ ያለው እንጂ እንዲሁ ዝም ብሎ ተይዞ ወደ እስር ቤት የገባ ማንም ሰው የለም። እንደዛም ሆኖ ቅድም እንደገለጽኩ ዝም ብሎ በተለይም 11 አካባቢ የነበረው ሁኔታም በጣም ውጥረት የበዛበት ከመሆኑ ጋር ተያይዞ የተጠረጠረው ሰው ፍርድ ቤትም መጥሪያ ለማውጣት ጊዜ አጭር ስለነበረ የተጠቆመ ሰው ሁሉ ገብቷል። ነገር ግን አጣርተን ፈተናል። እስካሁን 830 ሰው ምናምን ተፈቷል። ማስረጃ ያልተገኘበት በተሳትፏል ተብሎ በህብረተሰቡ ጥቆማ የተያዘ አሁን ተጣርቶ ወጥቷል። ተጣርቶ ወጥቷል ማለት ደግሞ ግን መረጃ ሲገኝ አይታሰርም ማለት አይደለም።